Saka can worry the fullback. Bukayo Saka has speared in a third. Didn't win it cleanly. እሱ በአሁኑ ሰዓት የአርሰናል የልብ ትርታና የእንግሊዝ እግር ኳስ ወርቃማ ልጅ ነው። ነገር ግን ስለ ቡካዮ ሳካ የምናውቀው ሜዳ ላይ የሚሰራው ተአምር ብቻ ነው። ከሜዳ ውጪ ሳካ ማን ነው? ዛሬ ስለ ቡካዮ ሳካ ማንንም የማይነግራችሁን 5 ሚስጥሮች በዝርዝር እንመለከታለን። በተለይ ቁጥር 1 ላይ ያለው ሚስጥር ሳካን ይበልጥ እንድታከብሩት ያደርጋችሁ። ይህን ቪዲዮ እስከ መጨረሻው ድረስ ይከታተሉ። Saka can worry the fullback. Bukayo Saka has speared in a third. Didn't win it cleanly. የቡካዮ ሳካ ሚስጥር ቁጥር 1 በጣም ጎበዝ ተማሪ ነበር። ብዙ ጊዜ እግር ኳስ ተጫዋቾች በትምህርታቸው ደካማ እንደሆኑ ይታሰባል። ሳካ ግን ለየት ያለ ነው። ሳካ በለንደን ግሪንፎርድ ሁለተኛ ደረጃ ትምህርት ቤት ተማሪ በነበረበት ወቅት በፈተናው ሁሉ ኤ እና ከፍተኛ ውጤት ነበር የሚያመጣው። በተለይ በቢዝነስ እና በኢኮኖሚክስ ትምህርቶች በጣም ጎበዝ ነበር። እግር ኳስ ተጫዋች ባይሆን ኖሮ ዛሬ ትልቅ የቢዝነስ ሰው ሆኖ እናገኘው ነበር። Counter attack. Bukayo Saka decides to take on Davis, and how cool and collected. የቡካዮ ሳካ ሚስጥር ቁጥር 2 ትንሽዬው ቃሪያ። ሳካ በአርሰናል ቤት ሊትል ቺል ወይም ትንሽዬው ቃሪያ የሚል ቅጽል ስም እንዳለው ያውቃሉ? ይህ ስም ያወጣለት የቀድሞ የአርሰናል ተጫዋች ፒየር ኤሜሪክ ኦባማያንግ ነው። ምክንያቱ ደግሞ ሳካ በልምምድ ወቅት ያለውን ቅልጥፍናና ተከላካዮችን የሚያቃጥል አጫወት ስላለው ነው። Playing into Burnley's hands if they play this slowly. Beautifully done by Saka. That's what he's all about. የቡካዮ ሳካ ሚስጥር ቁጥር 3 ከናይጄሪያን ጋር ያለው ቁርኝነት። ሳካ የሚጫወተው ለእንግሊዝ ቢሆንም ወላጆቹ ናይጄሪያን ናቸው። ስሙም ቡካዮ የሚል ቃል በናይጄሪያን ቋንቋ ዮሩባ የሚል ቃል ሲሆን ደስታን ይጨምራል ማለት ነው። ሳካ ዛሬም ድረስ የናይጄሪያ ምግብ እንደሚወድ በቤተሰቡ ውስጥም የናይጄሪያን ባህል እንደሚከበር ይናገራል። የቡካዮ ሳካ ሚስጥር ቁጥር 4 የሃይማኖቱ ሚስጥር። ሳካ እያንዳንዱ ጨዋታ ከመጀመሩ በፊት መጽሐፍ ቅዱስ እንደሚያነብ ያውቃሉ? እሱ ክርስቲያን ሲሆን ስኬቱ ሁሉ የመጣው ከፈጣሪ እንደሆነ ያምናል። በዩሮ 2020 ላይ የደረሰበት የዘር ጥቃትና የስነልቦና ጫና ተቋቁሞ ለዛሬ ስኬት እንዲበቃ የረዳው ትልቁ ሚስጥር ሃይማኖቱ እንደሆነ በተደጋጋሚ ይናገራል። A crowd favorite at the Emirates. Saka, Arsenal looking in the mood now. የቡካዮ ሳካ ሚስጥር ቁጥር 5 ለሰዎች ያለው ርህራሄ። ይህ ሚስጥር ሳካን ከሌሎች ተጫዋቾች ይለየዋል። ሳካ በናይጄሪያ ለሚገኙ 120 ለሚሆኑ ህፃናት የቀዶ ጥገና ወጪ በመሸፈን ህይወታቸውን ታድጓል። ይህም ያደረገው ያለምንም ማስታወቂያ በዝምታ ነበር። እሱ ጎል ከማግባቱ በላይ የሰዎችን ህይወት መቀየር የሚወድ ትሁት ተጫዋች ነው። Odegaard, swift move this from Arsenal. Saka bides his time and scores. Saka. እንግዲህ ቡካዮ ሳካ ከእግር ኳስ ተጫዋችነት ባሻገር እንዲህ አይነት ድንቅ ስብዕና ያለው ሰው ነው። ከነዚህ 5 ሚስጥሮች ውስጥ እናንተን ይበልጥ የገረማችሁ የትኛው ነው? አስተያየታችሁን በኮሜንት አጋሩ። ቪዲዮ ከተመቻችሁ ላይክ ኤንድ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።